እንደምን ናችሁ? እንደምን አደራችሁ ወዳጆች? ዛሬ የምንመለከተው ስለ እውነተኛ ሰውነት ማለቴ ለፍቅር ህይወት የሚሆነን ሰው እውነተኛ ሰው ምን አይነት ነው ወይስ ማን ነው? መመዘኛዎቹስ ምንድን ነው ብለው አብረን እናያለን። እውነተኛ ሰው ማን ነው? የተስተካከለው ፍቅር ስለማፈቅር ታስፈልገኛለህ ይላል። የተዛባ ፍቅር ደግሞ ስለምታስፈልገኝ አፈቅርሃለሁ ይላል። የተስተካከለው ስለማፈቅር ታስፈልገኛለህ፣ ምክንያቱም ከፍቅር የተነሳ ታስፈልገኛለህ። የተዛባው ደግሞ ምን ይላል? ስለምታስፈልገኝ አፈቅርሃለሁ። ማፈቅርህ ስለምታስፈልገኝ ነው፣ አለበለዚያ አላፈቅርም ነበረ እንደማለት ነው ሐሳቡ። ይሄን ሐሳብ የተናገረው ኤሪክ ፍሮም የሚባል ሰው ነውና አንድ ሰው በፍቅር ስሜት ውስጥ አልቆ ሲገባ የፍቅር ስሜት የሚሰጠውን ጉጉት በቃ ፍቅሩ ጉጉቱ ማለት ነው እውነተኛውን ሰው ከማወቅ ከመለየት ጥበብ ጋር አስታርቆ ካልሄደ በስተቀር ኋላ የሚጸጽትን ግንኙነት መፍጠሩ አይቀርም፣ ወይስ ወደ የሚጸጽት ግንኙነት መግባቱ አይቀርም። ስለዚህ ከአንድ ሰው ጋር ገና ፍቅር ሲይዘን ያለው ጉጉት ያንን ነገር ነው ሰው እውነተኛው ማንነት እንዳናውቅ ጉጉቱ ፍቅሩ ጉጉቱ ከእውነተኛነቱ መለይተን ካልሄድን በስተቀር ኋላ የሚጸጽት ነገር ይዞብን ይመጣል። በእርግጥ የምናፈቅረው ሰው ማግኘት አንድ ነገር ነው። ቢሆንም ያ ያገኘነው ሰው እውነተኛ ነው ወይ አይደለም የሚለው ደግሞ ሌላ ቤት ስራ ይሆንብናል። አንዳንድ ሰዎች አንድን ሰው ያፍቅሩት እንጂ ሌላ ምንም ያውቁት ነገር የለም፣ ማወቅም አይፈልጉም። ምክንያታቸው ስለ እውነተኛ ማንነታቸው ባወቁት ቁጥር ከዛ ሰው የመለየት ወይም ያን እውነታውን ተቃቅሞ መጋፈጥ አቅም ስለሌላቸው ማወቅም አይፈልጉም። አይ በቃ እኔ ወድጃለሁ፣ አፍቅሬዋለሁ፣ በዚሁ ቀጥላለሁ የሚለውን ሐሳብ ይዙና በዛው ይቀጥላል። ያ ደግሞ እውነተኛውን ሰው ማንነትን ከማወቅ ይልቅ የተፈጠረው ፍቅር ብቻ ሀፕን ያደረጉን ያን ቅርግለቱን ስሜቱን ብቻ በቃ እንፈልገዋለን። እውነተኛም ሰው ማንነትን ባወቁ ቁጥር ልርቀው ይችላሉ ወይስ ደግሞ ልሸሸው ይችላሉ። ስለዚህ አይ እንዲህ ከመሆን እኔ ተመችቶኛል፣ በቃ በዚሁ ቀጥላለሁ። ሌሎች ደግሞ ቀድሞውኑ ሰውን እውነተኛ መለየት አስፈላጊነት አይታያቸው። ምን አስፈልገ? በቃ እነሱ አንድን ነገር ማፍቀር ወይስ አንድን ሰው ማፍቀር ማለት ያንን ሰው ከለምንም ቅድመ ሁኔታ መቀበል ማለት ነው። ከለዛ በቃ ስለሱ ምንም በቃ ሰውንማ ከነምናምኑ ከወደዱ ከነምናምኑ ምሎን አባባል ይጠቀሙትና ስለ እውነተኛ ማንነቱ ከማጣራት ከማወቅ ይልቅ በቃ የተፈጠረውን ፍቅርን ብቻ የማፍቀር ስሜታቸውን ግለታቸውን ብቻ ይዘው መቀጠል ይፈልጋል። ስለ ፍቅር ህይወት በሚገባ የሚጠነቀቅ እና ዓላማው የአንድ የሁለት ዓመት ደስታ ሳይሆን ዘላቂ ግንኙነት መፍጠር የሆነ ሰው ፍቅረኛ ከማግኘቱ ጋር አብሮ ፍቅረኛውን ወይስ ፍቅረኛዋን እውነተኛነት ለማጣራት ልቦናውን ያዘጋጅ ሰው መሆን አለበት። ጊዜያዊ ደስታ ሳይሆን ከዚህ ሰው ጋር ከተዋወቁ ሰው ከወደድኩ ሰው ጋር ያለን ግንኙነት ዘላቂ ነው የሚል ሰው ስለ እውነተኛ ማንነቱ ለማወቅ ልቦናውን ያዘጋጅ ሰው መሆን አለበት። እዚህ ጋር ግን መመለስ ያለበት አንድ ጥያቄ አለ። የአንድን ሰው እውነተኛነት በምን አውቃለሁ የሚለው ማለት ነው። የወደድነው ሰው ያፈቀርነው ሰው እውነተኛ ማንነትን በምን አውቃለሁ የሚለው ነውና ከዚህ በታች የምንመለከታቸው ነጥቦች የአንድን የፍቅር ግንኙነት የጀመረ ሰው የአንድን ሰው እውነተኛነት ለመለየት ሊጠቀምባቸው የሚችላቸው መመዘኛዎች። አንድ የፍቅር ግንኙነት የጀመረ ሰው የአንድን ሰው እውነተኛ ማንነትን ለመለየት የሚጠቀማቸው መመዘኛዎች ናቸው። እነዚህ ምልክቶች የምንጠቀምባቸው ሁኔታዎችን ያየንበት ሰው ሙሉ በሙሉ እውነተኛ የሆነ ሰው አይደለም ብለን በጭፍንነት ለመደምደም ሳይሆን ጥያቄ የሚፈጥሩ ነገሮች ስንመለከት ዝም ከማለት ማወቅም እና መለየት የሚገባን ነገር አውቀን እንድንጀምር ነው። እነዚህ አሁን የምናስቀምጣቸው የምንዘረዝራቸው መመዘኛዎች ሙሉ በሙሉ በጭፍንነት ልክ ትክክለኛ ሰው ነው አይደለም ብለን እንድንደመድም ሳይሆን እንደ አንድ ነገር ወይም ደግሞ ጥያቄ የሚፈጥሩ ነገሮች ስንመለከት ዝም ከማለት ማወቅና መለየት የሚገባን ነገር አውቀን የፍቅር ህይወትን እንድናስቀጥል ወይስ እንድንጀምር ይላል። አንደኛ ምንድነው? ግንኙነት በምስጢር ለመያዝ የሚሞክር ፍቅረኛ። ያለን የፍቅር ግንኙነት በምስጢር እናድርገው ወይስ የፍቅር ጓደኛችን ያለን ግንኙነት ማንንም ሰው እንዳያውቅ በድብቅ እንያዘው የሚል ሐሳብ ካመጣ ይህ የመጀመሪያ ቀን መብራት እንደሆነ ማሰብ። ኖርማሊ እኮ ሰዎችን እንደሆነ ጓደኞቻችንን እናስተዋውቃለን። ቸከስኮ ይያለው እንዲኮ ምናምን በቃ ብለን ለምን አቆሰውላ
እናወራለን። አይ በቃ ማንም አይወቅ ከኔና ካንቺ በስተቀር ወይስ ከኔና ካንተ በስተቀር ሌላ ሰው ማንም አይወቅ የሚልን ሐሳብ ይዞ ከመጣ እንደ መጀመሪያ ቀይ መብራት ወይም እንደ ባውንደሪ በቃ ልክ ሬድ ፍላግ እንደዛ መመልከት ወይ ማለቱ ጥቅም አለው። ይህ ስንል ግን ጓደኛችን ግንኙነት በምስጢር ለመያዝ የፈለገበትን አሳማኝ ምክንያት ሊኖር ይገባል። እንዲህ ያለበት ምክንያት ወይስ እንዲህ ያለችበት ምክንያት አሳማኝ ሆናል ምን እንደሆነ በደንብ ጠብቀን ማወቅ አለብን። አንዳንድ ሰዎች መደበቅ የሚፈልጉት ማንነት እና በአንድ ጊዜ 2 እና 3 ፍቅረኛ የመያዝ ልማድ ስላላቸው ከግንኙነት የሚፈልጉት ጥቅም ለማግኘት እንደዚህ ያደርጋሉ። ካይ በቃ እኔና አንቺ ብቻ ካለ ሜቢ ሌላ ግንኙነት አለው በጎን ማለት ነው። ያ ሌሎች እንዳያውቁት ልማድ ስላለው በ3 እና 4 ጓደኛ የመያዝ ልማድ ስላለው ከዛ ጋር አስታርቆ ለመሄድ ምን ያደርጋል? በድብቅ እንያዙ ይላል። ሁለተኛ ብዙ ጓደኛ የሚቀያየር ወይም የቀያየረ ፍቅረኛ ከዚህ በፊት ያለው ህይወቱ የሚቀያየር ጓደኛ ማለት ነው። ሰዎች ምንም ባላጠፉት ነገር ከፍቅረኛቸው ጋር የመለያየት ሁኔታ ሊደጋገባቸው የመቻለው እውነታ እንደተጠበቀ ሆኖ ይህን እያወቅን ግን በጭፍንነት ወደ ፍቅር ግንኙነት መግባት ሞኝነት ነው። አዎ ሊያጋጥም ይችላል። ከዚህ በፊት ቀያየው ሊሆን ይችላል። ግን ምንድነው የቀያየረበት ምክንያት? ከይዘ ምንድነው መሰረቱ? ምንድነው ይህ ነገር የተፈጠረበት ዋነኛ ምክንያቱ ምንድነው ብለን ማወቅ አለብን። ይህ እያወቀን ግን በጭፍነት ወደ ፍቅር መግባት መጥፎ ነው እና በዚያ ፈንታ ስለ ሁኔታው በሚገባ በማጣራት እውነቱን የማወቅ ኃላፊነቱም መብቱም አለን። ያፈቀርነው ሰው ጓደኛችን የሆነው ወይስ ፍቅረኛችን ይህ ነገር ከተከሰተበት ከሆነበት የማወቅም የመጠየቅም ኃላፊነት አለ ወይስ መብት አለ? ባጭሩ አንድ ሰው ከ2 እና ከዚያ በላይ ፍቅረኛን በተለይ ደግሞ እስከ መጋባት እቅድ የወጣለትን እጮኝነትን የቀያየረ ሁኔታ ጥያቄ ላይ መቅረብ አለበት። ስፔሻሊ ከፍ አደግ ስል ፍቅረኛ አድርጎ ወደ እጮኝነት የገባን ነገር ፉርሽ የሚያደርግበት ከዛ በዛ ሁኔታ ሌላ ቀይራ ከሆነ ያ ነገር ጥያቄ ውስጥ መግባት አለበት። እስከዛ ድረስ ደርሶ ቀይረበት ምክንያት ምንድነው የሚለው ማለት ነው። ሶስተኛው ስለሚያገኛቸው ሰዎች ግልጽ ያልሆነ ፍቅረኛ። በግልጽነት ያልተጀመረ ፍቅር ጉዞ በኋላ ተመልሶ የማያልቁ ጥያቄዎችንና ጥርጣሬ ይዞ መመለስ የማይቀር ጉዳይ ነው። በግልጽ ያልተጀመረ ጓደኝነት ወይስ ፍቅረኝነት። አንዳንድ ሰዎች ሁሉም ነገራቸው ድብቅ፣ የስልክ ግንኙነታቸው የስልክ ጥሪ ሲመጣ ከፍቅረኛቸው ፊት ዘወር በማለት በምስጢር ማውራታቸው፣ የማህበራዊ ሚዲያ ግንኙነታቸው ያለውን የተቃራኒ ጾታ ግንኙነት በግልጽ አለማድረግና የመሳሰሉ ምልክቶች እንዲሁ ልታለፉ አይገባቸው። ገጥሟቸው አሁን ልክ ሰው ሲደውል ቆይ አንዴ መጣ ብሎ ሄዶ አውርቶ ጨርሶ ይመጣል። ጀስት ጓደኞቼ ናቸው ምናምን ብሎ የሚል ሰው ማለት ነው። እነዛ አይነት ሰዎች በድብቅ የሚይዙ ሰዎች አደጋ አላቸው። ስለሚያገኙ ሰዎች ግልጽ ያልሆነ ፍቅረኛ ያላቸው ሰዎች እንደዚህ ያደርጋሉ። አራተኛ ደግሞ አንዴ የሚሄድና ደግሞ አንዴ የሚመጣ ከፈለገ ይሄዳል ከፈለገ ይመለሳል። እውነተኛና ግልጽ ማንነት ምልክቶች አንዱ ሁሉ ጊዜ ተመሳሳይ ባህሪ መግለጽና ከዛ ለየት ያለ ሁኔታ ሲከሰት ስለ ጉዳዩ ግልጽ የሆነ ተግባቦት የማሳየት ሁኔታ የሆነ ነገር ሲከሰት እንዲህ ነው የተከሰተው ግልጽ የሆነ ማብራሪያ ግልጽ የሆነ የተቀመጠ ነገር ይዞ ከተመለሰ ችግር የለም። አንዳንድ ፍቅረኞች ካለምንም ማብራሪያ ወይም ገለጻ ለቀናት፣ ለሳምንታት፣ ለወራት የመጥፋት ባህሪ ያሳዩና ከዚያ ምንም እንዳልተፈጠረ ይከሰታል። ለዚህም ባህሪያቸው ምንም አይነት ጥያቄ እንዲቀርብላቸው አይፈልጉም። ምንም በዚህ መልኩ ጥርጣሬን የሚፈጥር ተግባር እያደረጉ እንኳን ሙሉ አምኔታን ከኛ ይፈልጋሉ። ይህ የሚያስጠረጥር ነገር ሁሉ እየተፈጠረ ግን እንድናምናቸው ከኛ አምኔታን ከኛ ይጠብቃል። አምስተኛና መጨረሻው ወሲብ ላይ ሴክስ ላይ የሚያተኩር ፍቅረኛ ማለት ነው። በተፈጥሮ አንድ ሰው ፍቅረኛውን በእውነተኛ እስከ ወዲያኛው የሚዘልቅ ፍቅር ሲያፈቅር ካለው የመሳሳብ ሁኔታ ለወሲብ የሚጋብዝ ሁኔታ ሊፈጠር ይችላል። ይህም ሊከሰት የሚችል የተፈጥሮ ሕግ ቢሆንም መተግበር እንደሌለበት ሊሰመርበት ይገባል። ተፈጥሮ ነው። ስንቀራረብ የሚከሰት የሚሰማ ስሜት አለ፣ ተፈጥሯዊ ስሜት ማለት ነው።
ይህ ሲከሰት የሚችል ተፈጥሮ ቢሆንም ግን መተግበር ግን እንደሌለበት ሊሰመርበት ይገባል። ከጅማሬው በወሲብ ላይ ያተኮረ ግንኙነት ለብዙ ጣጣ ራሱን ያጋለጣል። ወሲብ ካልፈጸምን በስተቀር ፍቅር እንደሌለንና የመሳሰሉ ሀሳቦችን መሞገት አስፈላጊ ከመሆኑ ባሻገር ጥያቄውና ግፊቱ የማይቆም ከሆነ የሰውየው እውነተኛነት የመመዘኛ ነጥብ መሆኑን ማስታወስ ተገቢ ነው። በትክክል የሚያፈቅረን ሰው እኛን ለማግኘትም ሆነ ለማጣት ራሱ ከምንም ነገር ስለዚህ እነዚህ መመዘኛዎች ስትመለከቱ አንድ ሰው ላይ እንደ ሬድ ፍላግ አይታችሁት ይሄ ነገር እውነተኛ መሆኑና አለመሆኑ አይታችሁ ነው አይደለም ብላችሁ ወስናችሁ ከዛ ሰው ጋር እንድትቀጥሉ ይረዳችኋል በማለት ያቀረብኩት። ሌሎችም ነበሩ ግን ለዛሬ ይበቃሉ። ሐሳባችሁን ኮሜንት አድርጉልኝ። በሚቀጥለው ኤፒሶድ እንገናኛለን። መልካም